ሰላም ወዳጆች እንዴት ናችሁ? ይህን ቪዲዮ በዛውም እያያችሁ አንድ በውስጥ ያለ እኔን በጣም የጠቀመኝን ሀሳብ ላጋራችሁ። ምናልባት አሁን በኑሯችሁ ያላችሁበት ደረጃ ላትወዱት ትችላላችሁ፣ ግን ደግሞ እንዴት መለወጥ እንደምትችሉ ግራ የገባችሁ ሰዎች ካላችሁ ይህ ሀሳብ ለእናንተ ነው። ምናልባት ህይወታችሁን ለመለወጥ የሚያስፈልጋችሁ በጣም ትልቅ የተጋነነ ነገር ሳይሆን በጣም ትንሽና በአቅራቢያችሁ ያለ ነገር ይሆናል። ትልቅ ነገር እስክታገኙ ወይም ትልቅ እድል እስኪመጣ አትጠብቁ። ያላችሁን ነገር አስቡ። በትንሹ ጀምሩ። ትንሿን አብዟት። ቢዝነስ መጀመር ሊሆን ይችላል፣ ውፍረት መቀነስ፣ መማር፣ ሚሊዮን ፎሎወርስ ማግኘት፣ ጀስት የትኛውም ነገር ይሁን በትንሹ ጀምሩት። ከዛ ደጋግማችሁ ስሩት። በሂደት ውስጥ ሌሎች እድሎች ይከፈትላችኋል። ልክ ብዙ ጊዜ እንደሚባለው መብረር ካልቻልክ ዝለል፣ መዝለል ካልቻልክ ተራመድ፣ መራመድ ካልቻልክ ደግሞ ዳ። በምንም ሁኔታ ግን መጓዝህን አታቁም።